ከሁለት ቀን በፊት የተከሰከሰው ሄሊኮፕተር ንብረትነቱ የኢትዮጵያ መከላከያ ሰራዊት የሆነው ሄሊኮፕተር ባሳለፍነው የእረፍት ቀን መከስከሱ በስፋት እየተነገረ ይገኛል። ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን፣ ዛሬም እንደተለመደው አዳዲስ ያልናቸው መረጃዎች በተለመደው ሰዓት ይዘንላችሁ መጥተናል። በየቀኑ የምንሰራቸው ቪዲዮዎች በቅድሚያ እንዲደርሳችሁ ይህንን ቻናል ሰብስክራይብ ማድረግ አይርሱ። ወደ መረጃዎቻችን ከማለፋችን በፊት አንድ ጊዜ የላይክ ምልክቷን በመጫን ላይክ ያድርጉ። ሰበር ዜና። ባሳለፍነው ቅዳሜ ንብረትነቱ የኢትዮጵያ መከላከያ ሰራዊት የሆነው ሄሊኮፕተር ከጎንደር አዘዞ ከተማ በመነሳት መዳረሻውን ጎርጎራ አድርጎ ጉዞ የጀመረ ሲሆን በውስጡ ማንነታቸው እስካሁን በይፋ ያልተረጋገጠ የመከላከያ ከፍተኛ አመራሮችን በመያዝ ጉዞ የጀመረው ሄሊኮፕተር ሊያርፍ የ2 ደቂቃ ጉዞ እንኳን ሳይቀረው ከሰማይ ላይ እሳት እየተፋ ወደ መሬት እየተምዘገዘገ የተከሰከሰ መሆኑን የአካባቢው የዓይን እማኞች ለዩቲዩብ ባልደረቦቻችን አስረድተዋል። እነሱ እንደሚሉት ከሆነ ሄሊኮፕተሯ ለጎርጎራ በተቃረበችበት ሰዓት በፋኖ ታጣቂ ኃይሎች አርጂ በተሰኘው መሳሪያ በመመታቷ እሳት እየተቀጣጠለች ወደ መሬት እንደወረደች ለቻናላችን አስረድተዋል። እስካሁን ከመንግስት በይፋ የተሰጠ ምንም አይነት መግለጫ የለም። ከመንግስት በፋኖ ታጣቂም ይሁን በቴክኒክ ችግር ሄሊኮፕተሯ መከስከሷን እስካሁን ባለን መረጃ ይፋ አልተደረገም። በውስጡ ማን እንዳለ፣ ማን እንደተሳፈረ፣ ማን ላይ ጉዳት እንደደረሰም በግልጽ የተባለም ሆነ የተሰጠ መግለጫም የለም። የዚህ ዜና ሁሌም እንደምናደርገው ሙሉ በሙሉ የተረጋገጠ መግለጫ ሆነ ማስረጃ እንዳገኘን ዘርዘር ያለ መረጃ ይዘንላችሁ በድጋሚ እንመጣለን። የሚለቀቁ ቪዲዮዎች እንዳያመልጣችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። መልካም ቀን።